የብድር አከፋፈልን በተመለከተ በሰራሁት ቪዲዮ ላይ አንድ ወንድማችን ከላይ የሚታዩትን አይነት ጥያቄ ጠይቋል። ስለዚህ የሱን መልስ ለመመለስ እንደዚህ ወደ ኤክሴላችን ከገባን በኋላ የሎን አሞርታይዜሽን ኤክሴላችን በዚህ መልኩ እንከፍታለን። ከዛ በኋላ ወንድማችን የጠየቀው የ3 ሚሊዮን ነው። 3 ሚሊዮን በ18% ማለት ነው። ክፍያው ደግሞ የሚቆየው 15 ዓመት ነው ያለው። ስለዚህ 5 ዓመትን እንሰጠዋለን። የሚከፍለው ደግሞ በወር ስለሆነ 12 እንላለን። ስታርቲንግ ዴቱን በዚህ መልኩ አስገባንለት በኋላ በዚህ መልኩ ያመጣልናል ማለት ነው። ሰመሪውን እዚህ ጋር አስቀምጦልናል። ስለዚህ 3 ሚሊዮን የሚበደር ሰው በወር 76180 ከ28 ሳንቲም ይጠበቅበታል ማለት ነው። ጠቅላላ በዛ በ5 ዓመት ውስጥ የምትከፍለው ደግሞ 1,578,816 ከ94 ሳንቲም ይሆናል ማለት ነው። ይሄ የሚሆነው ክፍያን በቀኑ በትክክል ከከፈልክ ነው ማለት ነው። አመሰግናለሁ።